ቤትሽን እንሰራ ዘንድ ፍቀጅልን። በመላው ዓለም ያላችሁ የእመቤታችን ግሸን ደብረ ከርቤ ወዳጆች በሙሉ ለድህነታችን መሠረት የሆነው ግማደ መስቀሉ ያረፈባት ግሸን ደብረ ከርቤ ቅድስት ማርያም ቤተ ክርስቲያን በዘመን ብዛት ከፍተኛ ጉዳት ስለደረሰባት በኅብረት ቤተ መቅደሷን እናድስ ዘንድ ኦርቶዶክሳዊ ጥሪ ቀርቦልናል። በየዓመቱ የምንሳለምበት የምንፈወስበትና የምንቀደስበት ቤተ ክርስቲያን ዛሬ ተጎድታ ማየት የሚፈልግ ክርስቲያን የለምና ከመጋቢት 11 እስከ 14 በቀጥታ ስርጭት ከግሸን ተራራ ላይ የተላለፈ የእድሳቱ ገቢ ይሰበሰባል። መርሃ ግብሩ በዋነኛነት በቀጥታ የሚተላለፍበት ኢኦቲሲ ሚዲያ፣ ቋንቋይነሽ ሚዲያ፣ ቀንዲል ሚዲያ፣ ነጋሽ ሚዲያ፣ ማህቶት ሚዲያ፣ ኢቲ አርት ሚዲያን፣ ራማ ሚዲያ፣ ባላገሩ ሚዲያ፣ ብርሃን ሚዲያ፣ ሰንሰለት ሚዲያ፣ አራያም ሚዲያ፣ 21 ሚዲያ ከመጋቢት 11 እስከ 14 በቀጥታ ኅብረታችን ለቤተ ክርስቲያናችን ግማደ መስቀሉ ግሸን